ጉድ ማን ነው ይሰውዬ? ማን ነው? ሰዎች ምን አይነት ጉድ ነው እያየን ያለ ነው? ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሰበር ከመንሱር በቀር ሌሎቹ አርቲስቶችና እንዲሁም ደግሞ ቲክቶከሮች እንዲፈቱ ፍርድ ቤት መወሰኑም እንግዲህ በዛሬው ዕለት የወጣ መረጃም እያሳየ የሚገኛል። እናቴ ወየሉ በኢየሱስ አውቃችሁ አታረጉትም። በኢትዮጵያ 33 ሚሊዮን 660 ሺህ ብር የሚፈጅ ሙሉ የአንገት ክራውን እና ቀበቶ ይሄ የምታዩት ወሸላህን መቀለጃ ነው ያደረገው። ጉድ ማን ነው ይሰውዬ? ማን ነው? በጣም ገርሞኛል። በጣም የሚጠይቀው ጥያቄ እና የሚያብራራበት መንገድ የሚገርም ነው። እኔ እውነት ለመናገር የሃይማኖት ክርክር በኢትዮጵያውያኖች ሕዝብ ጠቃሚ ነው ብዬ አላስብም። ግን እኔም አላስብም። ሀቅ ለመናገር የዚህ ልጅ መረጋጋት እና ደግሞ የሚጠይቅበት የመጽሐፍ ቅዱስን ያነበበበትና የሚመለከትበት በጣም ገርሞኝ ነው። ያው እፎይ አይ ቲንክ ትልቁ ችግር የእፎይ ምን እንደሆነ ታውቃላችሁ? ቁርአንን በእንግሊዘኛና በአማርኛ የተተረጎመ ቁርአን ይዞ ለመከራከር ከሙስሊሞች ጋር ከባድ ነው። አረበኛ ካልቻላችሁ ሙሉ አረበኛ ካልቻላችሁ ቁርአንን አንደርስታንድ የማድረግ በጣም ከባድ ነውና ለዚህ ነው ብዙ ጊዜ ክርስቲያኖች ስትራግል የሚያደርጉትኝ ገባችሁ? እና ለስ እስልምና እምነት ተከታይ ሆናችሁ አረበኛ በደንብ ተረድታችሁ በዛ ካላለፋችሁ በስተቀር በቁርአን በአማርኛ ወይ በእንግሊዘኛ ወይ በሌላ ቋንቋ ተተርጉሞ የመጣው በጣም ከባድ ነው ለመረዳት እና ለዛ ይመስለኛል እንግዲህ እፎይ ብዙ ጊዜ ሙስሊሞችን እንደዚህ ይላል እያለ ግን መጽሐፍ ቅዱስ ግን እንደምታውቁት በእንግሊዘኛ የተተረጎመው በሂብሩምና በግሪክም የተጻፈው ያው ከእንግሊዘኛ ቋንቋ ጋር ከላቲን ጋር በጣም የተገናኘ ስለሆነ ሲተረጎም በጣም 99% ምናምን የሚሆን በትክክለኛው መሰረት የተረጎመ ስለሆነ ለዛ እኮ ነው የምላችሁ ሙስሊሞችን ዲቤት በምታረጉበት ጊዜ ለኛ ለክርስቲያኖች ከባድ ነው። አረበኛ ካልቻላችሁ ሙሉ በሙሉ ለመረዳት በጣም ይከብዳልኝ። ዳትስ ዋይ በዓለም አቀፍ ዲቤት የሚያደርጉ ሰዎች ከክርስቲያን በኩል አረበኛ በደንብ የሚያውቁ የዛ እምነት ተከታይ የነበሩ ከዛ ሃይማኖት የወጡ ካልሆነ በስተቀር ሌሎች የመተርጎም አቅማቸው በጣም ያነሰ ስለሆነ ምናልባት አረበኛ ብትለምዱና መልመድ ብቻ ሳይሆን በጣም እንትን ነው፣ ቀላል አይደለም። ቁርአንን ለመተንተን በዚህ ደረጃ ቀላል አይደለም። ስለዚህ አሜዚንግ በጣም I'm impressed by this guy። በጣም ነው ኢምፕረስ ያደረገኝ። በእፎይና በሁሱ መካከል ትናንት በተካሄደው የሃይማኖት ንጽጽር ያስተዋልኩት አንድ ነገር አለ። እሱም ሃይማኖታዊ ክርክሩ ለመማማር አንዱ ያወቀውን አንዱ እንዲያውቅ ከማድረግ ይልቅ በሃይማኖቶች መካከል መቃቃር ስለሚያመጣ፣ ትችት ስለሚያመጣ፣ ስድድብ ስለሚያመጣ በእኛ ሀገር ኮንቴክስት የሃይማኖታዊ ንጽጽር መደረግ የለበትም ነው ማለት። ታዋቂ ዩቲዩበር ዳሎል የሃይማኖት ንጽጽር መደረግ የለበትም እያለን ነው። እስቲ እንየው። ሰዎች ምን አይነት ጉድ ነው እያየን ያለ ነው? ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗል እና እገሌና እገሌ በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላቸው የተባለ ይፖስታል። እኔ አንድ አጭር ነገር ልንገራችሁ። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። አያስፈልግም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ወጣቶች ወደ ሪሊጅናቸው በደንብ እንዲያዩ፣ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት። ስለዚህ ዲቤት አያስፈልጋትም። ዝም ብለህ የራስህን ሃይማኖት አስተምር፣ ሌላውም የራሱን ሃይማኖት ያስተምር። ስለ ሌላው ሃይማኖት አታውራ፣ አይመለከትህም። ጀስት ዶንት ኤክስፕሌን ኤኒቲንግ። በቃ አያስፈልግም። እና ይሄንን የሚነግራቸው ሰው የለም። በጣም የሚያሳፍር ነገር ነው። ሉቲ እንዳለው የሃይማኖት ንጽጽር በኢትዮጵያ አስፈላጊ አይደለም፣ መቅረት አለበት እያለ ነው። እኔም በሱ ሀሳብ እስማማለሁ። አላማውን ስለሚስት አይሆንም። በእኛ ሀገር ኮንቴክስት በፍጹም አይሆን ነገር። በአብዛኛው ሁሉንም ማለት አይደለም፣ በአብዛኛው ያልሰለጠነ ማህበረሰብ ስላለ ይሄ የሃይማኖት ንጽጽር በጊዜው ቢቆም ባይ ነኝ። ሰበር
ከመንሱር በቀር ሌሎቹ አርቲስቶችና እንዲሁም ደግሞ ቲክቶከሮች እንዲፈቱ ፍርድ ቤት መወሰኑ እንግዲህ በዛሬው ዕለት የወጣ መረጃም እያሳየም ይገኛል። ታዲያ አርቲስቶችና ቲክቶከሮች ማለት ነው ከእስር እንዲፈቱ የዋስትና መብታቸው ቢጠበቅም ነገር ግን ከሀገር እንዳይወጡ ማለት ነው እገዳ እንደተጣለባቸውም አሁን ላይ የወጣው መረጃም ያሳያል። እንደሚታወቀው ግንቦት 3 ቀን 2018 በፊንቴክ የ1.9 ቢሊዮን ብር የኢንቨስትመንት ማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩት ታዋቂ አርቲስቶችና እንዲሁም ደግሞ ቲክቶከሮች በዛሬው ዕለት ማለት ነው የዋስትና መብታቸው ተከብሮ ከእስር እንዲፈቱ ሲወሰን በመንሱር ጀማል ላይ ግን ፍርድ ቤቱ ለቀጣይ ሳምንት ቀጠሮ መስጠቱም ተገልጿል። አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ እንዲሁም ደግሞ ይገረም ደጀኔና ዳንኤል ተገኝ ማለት ነው እያንዳንዳቸው በ500,000 ብር ዋስ እንዲፈቱ ተደርገዋል። ሌሎኞቹ ደግሞ አብርሃም ግዛውና ካሊድ ናስር ማለት ነው በ400 ብር ዋስትና እንዲፈቱ እንግዲህ ፍርድ ቤቱን ወስኗል። ነገር ግን ሁሉም ተጠርጣሪዎች የዋስትና ገንዘብ በማስያዝም ከእስር እንዲፈቱ ፍርድ ቤቱ ውሳኔም ሰጥቷል። ጤና ይስጥልኝ። ጤና ይስጥልኝ። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ሰላም። ከእሑድም በኢቢኤስ ነበር የምንደውለው። እሺ መጀመሪያ ያው ማንም በል ማሚ አቤት። እንኳን ለእናቶች ቀን አደረሰሽ። የኔና ተደልኩ አብራ ደረሰን። እንዴት ነህ እናቴ? ወይዬሉ በኢየሱስ አውቃችሁ አታረጉትም። ዋው ሰርፕራይዝ። ሄሎ እውነታችሁ? እማይ ሌላ አይና እጂ ተንቀጠቀጠሽ። አቤት እናቴ። እንዴት ነሽ እማዬ? መልሰሽ አይደለም አይደል እናቴ? ኧረ እኔ ምንም አላወቅኩም። አንቺ ከየት መጥተሽ ነው? ወይኔ እንዴት ነሽ? ደህና ነሽ ወይ? እኔ ስለ እናቶች ሳስብ የም ብሎ ነው የሚጠፋብኝና እስቲ አንድ ነገር ልበል። 1000 ዓመት ይኑሩልን እናቶቻችን። በእውነት ሌላ ምንም ቃል የለኝም። በኢትዮጵያ 33,660,000 ብር የሚፈጅ ሙሉ የአንገት ክራውንና ቀበቶ ይሄ የምታዩት 1100 ኪሎ ነው። በድርሃም ደግሞ 660,000 ድርሃም ነው። እና የትም ሀገር የምትፈልጉ ሰዎች ልክ እንደዚህ አይነት ወርቅ በጣም የሚያማምሩ አሉ። 21 ካራት የባህሪ ነው። ይሄንን ያህል አማውንት አውጥታችሁ ገዝታችሁ በአመት ውስጥ ደግሞ ደብል ይሆናል። የዚህ ዋጋ ወደ 60 ሚሊዮን ከዛ በላይ ይገባል። የወርቅ ዋጋ በየጊዜው እየጨመረ ነው የሚሄደው። ስለዚህ ትርፋማ ያደርጋችኋል ማለት ነው። ይህንን አስቀምጣችሁ ብራችሁን ኢንቨስት ማድረግ ትችላላችሁ። መግዛት የምትፈልጉ እንዳያመልጣችሁ በዚህ ቁጥር ኮንታክት አድርጉ። እንደ ሀሳብ 660,000 ቀንሽልኝና ልውሰደው። ሙርት ይዛለ መሀል ቤልጂየም አንትወርፕ ላይ ማለት ነው። እንደዚህ በቃ ፈታ ቺል እያልኩ በቃ እንዲያየው ከተማውን እያደነኩ ምናምን ሳለ ከዛ እዚህ ጋር ገራሚ አንበሳ አየሁ ማለት ነው። ይሄ አንበሳ እንዴት ነው የሚያምረው ምናምን ብዬ ዝቅ ምንድን ነው አስፈላጊ በጣም አስፈላጊ ነው እንጂ ምልክቱ ከሌለ ወንድሙ በምን ይታወቃል? መሰሉ ናታ ዲ ረበለ እንዴ ከዘፋኝ ከአርቲስት ከቲክቶከር ሁሉ እኛን ግርም ያሉን እማማ መሰሉ። በመቁረቢያ እድሜዎት ምነው ተማሰሉ። ረዥም ቀሚስ አድርገው መድረክ ላይ ሲዘሉ እንደ ያኔው ጊዜ እንዳይንጋለሉ። አያቶቻችን ዲስካቸው እስኪንሸራተት በአንቺ ቀሚስ ማለቴ በእርሶ ዘፈን ጨፍረው አልፈዋል። እርሶ ከልጅ ልጆቻቸው ጋር በየክለቡ ስቲል ይዘላሉ። ምን አለ ከስርስ እንዲህ ብሎ የሚያዩን ህዝብ ጨምዳዳ ነገር እያሳዩ ባያሳስቱ። እምቢ አላረጅም ከእርጅና ጋር ትንቅንቅ። በዚህ አጭር ቀሚስስ አሁን መድረክ ላይ አፈርድሜ ቢበሉ ማን ምኖትን ይዞት ሊያነሳዎት ነው? እኔ ለጎልድ አይተነው ብዬ ነው እንጂ እዚህ ድረስ አጠጣሁት ነበር። አረዲያ የገቢ ምንጯ የክለብ ስራዋ ሊሆን ይችላል፣ ግን የምታሳየው አክት ግን በጣም ከባድ ነው። ስምኝማ ወይዬ አለ አፍቅሬሽ የቀኑብኝን አግብቼሽ ያሳበርኳቸው በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት ኤጂዝ ነምበር ማለት ይሄ ነው። ለአፍቅሬሽ የቀኑብኝን አግብቼ ሳሳበርኳቸው። ሴትዮዋ ገና እንዳንድ ፍሬ እንደ 18 ዓመት እንቦቀቅላ ናት። ምን አይነት ቁሌ ዘበርጋ ነው? ወደ እርሶ መልሳ ነው አንተኛው አለማፈር አይኖ ለምን ያፍራል? ሊያደርግ ይችላል። አግባቸው ምን በላቸው
እግዚአብሔር ይስጥ አስወልዳቸዋለሁ ማለት እርሱ ሴትዮ አሮጊቱ እንዴት ነው የሚቆሉት? በነገራችን ላይ እዚህ ጋር ወጣቱ መሸወድ የሌለበት አሽማግሌ ወይ አሮጊት አገባለሁ ብለሽ ከዛ ሰውየው ቀድሞ ይሞታል ብለህ አንተ በትንታ ወይ በመኪና አደጋ እንዳትሞት። እንደዚህ አይነት ሰዎች ፊሊፕስ ናቸው። ራሳቸውን አድሰው አሮጊቷ መልጠውት የምናይበት ሁኔታ ይኖራል። ድህነት አይኑ ይጥፋ። አንተ ወሸላህን መቀለጃ ነው ያደረገው ነውረኛ ማለት ነው። መጀመሪያ ሳያቸው እናትና ልጅ ነበር የመሰሉኝ፣ ግን ነገሩ ሌላ ነው። ብራዘር አፍቅራቸው የቀኑብህን አሁን ደግሞ ወልደ አስጨልላቸው። ውስጥ አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምር ነው። እሺ የተወለድከው መቼ? 1931 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምር ነው። የእውነቴን ነው። 89 ልጅ አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንድ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ቦታ አሉት ነው። ስለዚህ አንተ ስንት አሉ? በጣም የረዳኋቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድጓል። እሺ ስለዚህ አሁን አንተ ስንት ዓመት ነው? አሁን 88 ዓመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ። በኃይለ ስላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለው። ስጋ ምን እንደምትወድ? ፍየል፣ ወተት፣ እንቁላል፣ ማር። አዎ ከባድ ምግብ ነው ይባላል። የማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም የምጠላው የለም። እንደ ሀሳብ ጋሽ 11 ጨምረው 100 ሞልተው ትንሽ ቀበሌ ቢመሰርቱ አሪፍ ነበር። ደግሞ እንደዚህ እያያችሁ ማለት ነው እኛንም እንደዚህ ካላመጣችሁ እንዳትሉ ሴቶች እባካችሁ። ወንዶች ግን ምንድነው እግዚአብሔርን አሁን በስቷል በእውነት ያካበዳችሁ ምንድነው? ያው ሁሉም ያክል አበባ እንዲ አበባ ሻጭ ነህ ምንድነው አሁን አንተ? ኧረ በስመ አብ ወልድ። ኧረ ተው እንተሳሰብ። ኧረ እንተሳሰብ። ኧረ የአበባ ስጦታ ግን ከልክ እያለፈ ነው ወገን። ነገሩ ወዴት እየሄደ ነው ግን? ሴቶች ግን ቦይፍሬንዳችሁ እንደዚህ አይነት አበባ ቢልክላችሁ ምን ይሰማችኋል? ትደነግጣላችሁ ወይስ ደስ ይላችኋል? እስቲ ሀሳባችሁን አጋሩኝ። እስቲ ጌታዬ፣ ከዚህ በኋላ መጠጥ ማቆም አለቦት። አልኮል ማለት ቀስ በቀስ የሚገድል መጠጥ ነው። ልጄ፣ እኔም ቀስ ብሎ እንዲገድለኝ ነው የምፈልገው። ምንም የሚያቻኩለኝ ነገር የለም። ጋሺ በቃ አመረሩ። ምነው ሴቶች በዙ ቤቱ ጠበባቸው? ወደ ጓሮ ወስደው በዳስ ቢያደርጓቸው። በዳስ በስተመጨረሻም ከ3 ወር በኋላ ገላችንን ታጥበና ከ3 ወር በኋላ እና እንኳን ማርያም ማረጀም በለ ይሄ ታጥበው ነው የመካኒክ ቱታ መስለን እንዲህ ወይ እንደ አሳ ይወጣለት ነው ብለን እሾ ይወጣለት ነው ብለን እንደ አሳ ኧረ ገደለው አድርጎ አይጦር ይሄን ጌታ የጭቃ ብያሰራ ቤታት ማረግበት